በነገራችን ላይ አንዳንዶቻችሁ ደርዘን 6 ይመስላችኋል። ያው የማታውቁት እኔም በፊት ያው ነበር እና ደርዘኑ 12 ነው። 12 ፍሬ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? የሰዓዳ ዩቲዩብ ተከታታዮች ያለው አልሐምዱሊላህ። ዛሬም ያው አዲስ ቪዲዮ መጥቻለሁ። ወግዴ የሚላክ ሙሉ የቤት እቃ በሉት የወጥ ቤት እቃ የተሟላ እንግዲህ ያሳያችኋለሁ። በጣም ቆንጆ ቆንጆ እቃዎች ናቸው የጠለበችው የአንድ እህቴ እና ከዚህ ድስት በአንደኛው የዱባዩ የሚባለው ማለት ወርቃማው ታያችኋል። ይሄ 17800 ከዚህ ይጀምራል። የራሱ መጥበሻ አለው። ከዚህም የሚቀንስ አለ በነገራችን ላይ ማለት ነው። ግን ይሄ አንደኛው ነው። በጣም ቆንጆ ነው። ይሄን ይመስላል ሲረታብ ማለት ነው። እና ከዚህ ጋር ደግሞ የሙቅ ማስቀመጫ በሉት እሱ 500 ብር ሁለቱ። እዚህ ጋር ደግሞ የጥበብ ሲኒ እስከነጀበናው 5800 ይሄ ማለት ነው የጥበብ ሲኒው። በነገራችን ላይ በጣም ሲኒ አብዝታለች። በጣም ቡና ወዳለሁ ብላለችና በአንድ አይነት ሲኒ እንዳልጠጣ እንዳይደብረኝ ማለት ነው። እዚህ ጋር ደግሞ ካሲዮን ድስት አለ 12500 ብር 5 ነው። ይሄ በጣም ዘርግቼ ላሳያችሁ ብዬ ነው። ሁለተኛ ስራ እየሰራሁ ነው ማለት በቃ ከዚህ ከመጣሁ አይቀር እዚህ ጋር አርዶ የቱርኩ የዳቦ መጋገሪያ እስኪ ይታያችሁ ይመስለኛል። በእርሳስ ከረን እርሳስ ጥቁር በዚህ 19500 ብር ቆንጆ እንትን አለው። የዳቦ መጋገሪያ የሚይዝና የማይይዛለው። ከዛ ጋር መፍጫ የሚባለው ላዮን ብራንድ 4300 ብር ነው። አለ አይደል የእንቁላል መፍጫ የሰላጣ ምናምን አለው የራሱ። እዛ ላይ ደግሞ መብራት ባይኖር በማኑዋል ይሰራል። ያው ከምከፍት ብዬ ነው ስዕሉ ጋር አለላችሁ ማለት ነው። እዚህ ጋር ደግሞ የጥራጥሬ በጣም እየገዛችኋት ነው ተወዷታላችሁ። እቺን እስኪ እንደዚህ ታረጉት ትወጣለች ማለት ነው። ይሄ 5800 ብር። እዚህ ጋር ደግሞ የምግብ ፌርሙስ 6800 ብር። እዚህ ጋር ደግሞ ቢላዋ 100 ብር 1000 ብር። እዚህ ጋር ያው የኔ ተወዳጇ ጆክ አለች 3200 ብር። ሰርቪሱ 3 ነው በነገራችን ላይ በየቦታው ከፋፍየው ነው። ሰርቪሱ 3700 ብር። በጣም ቆንጆ ሰርቪስ ነው። አሳያችሁ እስኪ። ይሄ ትልቁ ነው። በጣም ነው የሚያምረው በነገራችን ላይ ይሄ እዚህ ጋር የእንቁላል ሲኒ ደርድሬበት ነው። ይሄ አብሮት አለ። ይሄም አለ 3 ነው በነገራችን ላይ ያቸው እስኪ ማች አድርገዋል። ሲኒዎቹ በጣም ነው የሚያምሩት። እዚህ ጋር የሸክላ የወጥ ማቅረቢያ ያላት በጣም ቆንጆ ነው። እኔ በጣም ወድጄዋለሁ ምርጫዋን ማለት ነው። በተለይ ይሄ አላደር እንግዳ መጥቶ ስታቀርቡት ማች ነው የሚያደርገው። ይሄንም ቡናውን መዛወጉን ማለት ነው። ከማቻው ጀምር ሲኒ 4200 አንድ ደርዘን። ይሄ ደግሞ የሸክላ የወጥ ማቅረቢያዎቹ 7500 በጣም ቆንጆ ናቸው በነገራችን ላይ ያው ወደቁ ግን ይሰበራሉ። እሺ ይሄን ይመስላል። የእንቁላል ሲኒ አንድ ደርዘን 1450 ብር። በነገራችን ላይ አንዳንዶቻችሁ ደርዘን 6 ይመስላችኋል። ያው የማታውቁት እኔም በፊት ያው ነበር እና ደርዘኑ 12 ነው። 12 ፍሬ ነው። ይሄ ሁለት የወሰደችው ሁለት የውሃ እንትን ማለት ነው። ሁለት ነው የወሰደችው 3200 3200 ማለት ነው። አንደኛው የፈታሁት ሲኒው ደግሞ እዚህ አንዱና እዚህ ደርድሬዋለሁ። አንዱ ደግሞ እዛ ተቀምጠዋል ማለት ነው። እዚህ ጋር መጥበሻ 6000 በ28 26 እና 24 ማለት ትንሹ 24 ሲኒ ማለት ነው። ይሄን ይመስላል።
በጣም ነው የሚያምረው ከምር። ከገዛች ሰርቪስ ይሄን ሲኒ፣ ይሄን ሸክላ፣ ይሄን ኩባያ ግዙ እሺ። ወይ ሁሉንም ግዙ። ድስቱም ራሱ አሁን ያን በጣም ነው ወላሂ የሚያምረው። እውነት ካወራን መብራት ለሚጠቀም ሰው ስቶፕ ከገዛችሁ እሱን ድስት እንዳትረሱለት። ይሄ ማለት ነው። እዛ ላይ ደግሞ ሳቺ እንትን አለ ታች ስቶፕ 9500 በኳሊቲው ማለት ነው። የሚቀንስም አለ ግን ይሄ ኦሪጂናል ነው። እዚህ ጋር ደግሞ ዴሊ ግላስ 2800 ዴሊ ግላስ በዚህ በሚመስለው ወርቃማ ሆኖ በእንደዚህ አይነቱ ያው ካሁን በፊትም አስተዋውቀዋለሁኝ። ከዛ የቁርጥ ሳህን 2 ወስዳለች አለየሁትም። ሁለቱ ያንዱ 1650 ብር ነው። ከዛ ደግሞ እዚህ የወጥ ማራቢያዎች ናቸው። አልሙም መከፋፈያዎች 3500 ብር ያኔ የእንጨቱ ነው የእጀታው ማለት ነው። የሚቀንስም አለ የጎማ አይነት የጥቁሩ ማለት ነው። እዛ ጋር ደግሞ እዚህ የሻይ ቡሽ አልሙም አሁን ማሳስቻው ሳቀርበው ይሄ 1450 ብር ደርዘን። እናት መፍጫ በትንሹ አለ 1800፣ ይሄ በትልቁ 2500። እዚህ ጋር ደግሞ የሲኒጋል ብረት ድስት ይታያችሁ አላቅም አይታያችሁ አላቅም ገለሰያችሁ። ሲኒጋል ብረት ድስት 3700 ብር፣ 2 ዶሮ የሚሰራው ማለት ነው። እዚህ ጋር ደግሞ የወተት ተንጠልጣይ 3200 ብር። እዚህ ረዋ ቦይለር 2500 ብር። ማሚ ረዋ ቦይለር 2500 ብር። ሳች የጁስ መፍጫ 6800 ብር። ከዛ 2 ጎላ ወስዳለች 44 ቁጥርና 48 ማለት ነው። በአንደኛው ነው በጣም ቆንጆ ነው ውሰዱ። ሁሉም ሰው እየወሰደ ነው እና በ44ቱ 16000 ብር፣ በ48ቱ ደግሞ 23000 ብር። ያው የረሳሁት ቃል አይመስለኝም። እዛ ጋር የሳር ሱፍራ 2600 ብር ይዛ ሄዳለች። ያው ከዚህ ቪዲዮ ላይ ብረሳውም ያው ለሷ ሂሳቡ አይረሳም መተሳሰቡ ማለት ነው። ያው ሌላ እቃዎችም ስላለ ስለተዘበራረቀብኝ ነው። በእርግጥ አልቋል። እስካሁን በፊት የምታዩት የለም ማለት ነው ጠፍቷል። እና የዛሬው ቪዲዮ ይሄን ይመስላል። ላይክ አድርጉልኝ። ቻው